በህይወትሽ ብዙ ቻሌንጅ እያሳለፍሽ እንደሆነና የ10ኛ ክፍል ተማሪ እንደሆንሽ ነግረሽኛል። እስኪ ስለሱ አጫውቺ። 6ኛ ክፍል እያለሁ ነው ስራ መስራት የጀመርኩት። በጣም ብዙ ስራዎች ሰርታ ያሳደገችኝ እናት ነው ያለችኝ። እናቴን አሟታልና እሷን ማሳከም፣ እሷን መለወጥ፣ የሷን ህይወት ማሻሻል እፈልጋለሁ። እኔ እዛ ያለው በጣም ያመኛል። ልብ ኬዝ አለብኝ እና ኩላሊትም ያመኛል እና ብዙ ጊዜ እወድቃለሁ እና ፌንት አደርጋለሁ። እችኩ በሽተኛ ናት፣ ነገ የምትሞት ሰው ናት። በቃ ዘመድ እምላቸው በጣም ቅርብ ዘመድ የምንላቸው እንደዛ ብለውኛል። በነፃ እንድትማሪ JBI አመቻችቶልሻል እና እንኳን ደስ አለሽ። ህይወትሽ በዚህ ሰዓት ምን ትመስል እንደነበር ልታጫውሽን ትችያለሽ? ሰላም። ዛሬ ባለፈው አንድ ወር ሲካሄድ የነበረው የJBI ነፃ ትምህርት እድል አሸናፊ ከሆነችው ጋር አጠር ያለ ቆይታ ይኖረናል። መልካም ጊዜ። እሺ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስኪ ለተመልካቾቻችን ስለራስሽ አስተዋውቂልን። ስሜ ነስራ ይባላል። የመጣሁት ከጅማ 75 ኪሎ ሜትር ራቅ ብላ ከምትገኝ ሊሙ ገነት ከምትባል ከተማ ነው እና የ10ኛ ክፍል ተማሪ ነኝ። አሁን እዚህ ነፃ ትምህርት እድል ለመወዳደር ነው የመጣሁት። በጣም ደስ ይላል ነስራ። የJBI ቻሌንጅ እንድትሳተፍ ያደረገሽ እና ወደ ውበት የሳበሽን ነገር እስኪ አጫውችን። ወደ ውበት የሳበኝ ነገር ከልጅነቴ ጀምሮ በጣም ፍላጎቱ አለኝ ውበት ላይ እና ፀጉር ላይ፣ ጥፍር ላይ እንዲሁም ሜካፕ ላይ እሞክራለሁ። ኢንተርኔቶች ላይ እከታተላለሁ እና ደግሞ የJBI ቻሌንጁን እንድቀላቀል ያሰብኩትኝ ሶሻል ሚዲያ ላይ ቲክቶክ ላይ ማስታወቂያ አየሁኝ። የአንድ ወር የካቲት ወር አሸናፊዎች የሚል እና የዚህ ወር ውድድር ማድረግ የምትፈልጉ ሶሻል ሚዲያችንን ፎሎ አድርጉ የሚል ማስታወቂያ አየሁኝ። ከዛ ሶሻል ሚዲያ ይሄን ያህል ተጠቃሚ አይደለሁም፣ ቲክቶክ ብቻ ነው የምጠቀመው እና ፎሎ ማድረግ ያለብኝ ሶሻል ሚዲያዎችን አወረድኩኝ፣ ዳውንሎድ አደረግኩኝ። ከዛ ፎሎ አደረግኳቸው። ከዛ ተጠራሁኝ። በጣም ደስ ይላል። ጎበዝ። አሸናፊ ስለሆንሽ እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። አሸናፊ ባትሆኚ ኖሮ ህይወትሽ በዚህ ሰዓት ምን ትመስል እንደነበር ልታጫውሽን ትችያለሽ? ህይወቴ በዚህ ሰዓት ያው አሁን እኔ ጥሩ የማይባል ሁኔታ ላይ ስለሆነ ያለሁትኝ እንደዚህ አይነት ነፃ የትምህርት እድሎችን እየሞከርኩኝ ነው። አሁንም እየሞከርኩ ነው፣ ለወደፊት እሞክራለሁ እና እንደዚህ ነፃ የትምህርት እድሎችን ሶሻል ሚዲያ ላይ እየሞከርኩ ነበር የሚሆነው። በጣም ቆራጥ ሴት ነሽ። አመሰግናለሁ። በህይወትሽ ብዙ ቻሌንጅ እያሳለፍሽ እንደሆነና የ10ኛ ክፍል ተማሪ እንደሆንሽ ነግረሽኛል። እስኪ ስለሱ አጫውቺኝ። አዎ የ10ኛ ክፍል ተማሪ ነበርኩኝ ዘንድሮ እና ሴሚስተር ላይ ነው ትምህርት አቁሜ ወደዚህ የመጣሁበት ምክንያት ያው የቤተሰብ ጉዳይ ነው። እናቴ ብቻዋን ነው ያሳደገችኝ። ለኔ ጠንካራ ብዬ የማስባት እናቴ ናት። በዚህ ምድር ላይ ምንም መግለጫ ቃላት የሌለኝ ለእናቴ ብቻ ነው። ማንንም ሰው በቃላት ልገልጸው እችላለሁ፣ እናቴን ግን በቃላት ልገልጻት አልችልም። የመኖርን ጉጉት ያወቅኩት በሷ ነው። መኖሬም ለሷ ነው። ለወደፊት እቅዶቼም ለሷ ናቸው። ሁሉ ነገሬ ለሷ ነው የማስበው እና ስለ እናቴ ሳወራ ጥሩ አይነት ድምፅ አይወጣም ስልሽ ጥሩ ስሜት አይኖረኝም እና እናቴ በጣም ጀግና ብዬ የማደንቃት ሴት ናት። ብቻዋን በጣም ብዙ ስራዎች ሰርታ ያሳደገችኝ እናት ነው ያለችኝ እና ብቻዋን ያሳደገችኝ በጣም ለኔ ስትል በጣም ብዙ ስራ ላይ ተሰማርታለች እና አሁን እኔ ወደዚህ ልመጣበት የቻልኩት አጋጣሚ እናቴን አሟታልና ሰርቼ እሷን ማሳከም፣ እሷን መለወጥ፣ የሷን ህይወት ማሻሻል እፈልጋለሁ እና እናቴን ትቻት ነው የመጣሁት። እዛ አያቴ ያለች ሴት አያቴ ከሷ ጋር ትኖራለች እና የመጣሁበት ምክንያት ይሄ ነው። ነፃ የትምህርት እድሎችን እዛ እያለሁኝ አቅጄ ነበረ። ሴሚስተር ሳይዘጋ በፊት ፈተናን ጨርሼ ለመምጣት በጣም በሶሻል ሚዲያ ብዙ ሰዎችን እየጠየኩ ነበረ። ቲክቶክ ኢንቦክሴን ብታየው ከ10,000 በላይ የሚሆኑ ሰዎችን ጠይቄያለሁ። ፎር ዩ ፔጅ ላይ የሚመጡት እንዳለ የስራ እንትኖች ናቸው። በቃ ሜካፕ፣ ኬተሪንግ፣ ዲኮር እንደዚህ በራስሽ መስራት የምትችያቸው ቢዝነሶች ላይ በጣም ትኩረት አደርጋለሁ እና እንደዚህ አይነት ነፃ ትምህርቶችን በጣም እጠይቅ ነበር እና በቃ እዚህ መጥቼ አገኛለሁ በሚል አምኜበት ነው የመጣሁት። እዚህ አክስቴ ጋር መጣሁኝ።
እና እዛ ቁጭ ብዬ ትምህርቶችን መከታተል ጀመርኩኝ እና ይሄ ጂቢ እድሉን ሳገኘው እንትን አልኩኝ። መጀመሪያ እኔ በውስጥ ነው የምጠይቀውና በኢንቦክስ አደርጋለሁ፣ ሜሴጅ ጽፌ ኢንቦክስ አደርጋለሁ ስላለሁበት ሁኔታ ምናምን እና ያ ሜሴጅ ተመለሰልኝ። ያ ሜሴጅ የተመለሰው አሁን ጊቫዌይ እየሰጠን ነው እና ያን ጊቫዌይ ተወዳደሪ የሚል ሜሴጅ ነበር የደረሰኝ። ከዛ እንዴት ነው መወዳደር የምችለው ብዬ ጠየቅኩኝ። እንዲህ ሁሉም ሶሻል ሚዲያዎችን ፎሎ አድርጊና ስክሪንሾት አድርገሽ ላኪ ተባልኩ። እሺ ያልኩኝ። ማድረግ ያለብኝ ፌስቡክ፣ ኢንስታግራም፣ ዩቲዩብ እና ቲክቶክ ነው እና እኔ የምጠቀመው ቲክቶክ ብቻ ነው። ከዛ ዩቲዩብ ነበረኝ፣ አካውንት ከፈትኩኝ። ከዛ በኋላ ፌስቡክ ከፈትኩኝ። ከዛ ኢንስታግራም የለኝም፣ አልጠቅምም፣ ከፈትኩኝ። ከዛ ከከፈትኩ በኋላ በሁሉም ፎሎ አደረኳቸው፣ ስክሪንሾት አድርጌ ላኩኝ። ከዛ በቃ እንደማሸንፍ ተስፋ አድርጌ ነው አምኜበት ነው የላኩትኝ። ከዛ ተደወለልኝ። ሲደወልልኝ አላመንኩም፣ ነይ ተባልኩኝ። ከዛ ቻሌንጅ የሆነ ነገር በጣም ነው የምወደው፣ እንደማሸንፍ አምኜ ስለምገባበት ቻሌንጅ በቃ ፈተና ያለው ነገር በጣም ነው የምወደው እና የሆነ ነገርን ሳለፋ ማግኘትን አልወድም። እዚህ ጋር ሳለፋ የሆነ እድል ቢሰጠኝ አልፈልግም። ለፍቼ የማገኘው ግን የሆነ በፍላጎት ነው የማካሄደው መማረው እና እዚህ ስመጣ ጨዋታ እንዳለው ምናምን ተነገረኝ። ያ ነገር በጣም አስደስተኝ፣ ቻሌንጅድ መሆኑ ምናምን። ከዛ ዛሬ አሸናፊ መሆኔን አወቅኩኝ። በጣም ነው የማመሰግነው ይህ እድል ስለተሰጠኝ እና ስላሸነፍኩኝ። በቅድሚያ ፈጣሪን አመሰግነዋለሁ እና እናንተንም በጣም ነው የማመሰግነው ይህን እድል ስለሰጣችሁ አመሰግናለሁ። በጣም ጎበዝ። ለእናት ታወሪ በጣም ኢሞሽናል ሆንኩኝ። እናት ያው ክብር ለእናቶች። እናትሽም ጤናዋ ተመልሶ አንቺ ደስተኛ እንደምትሆኚ ተስፋ አደርጋለሁ። ስንተኛ ልጅ ነሽ ለቤት? ለቤት እኔ ብቻ ነኝ፣ ልጇ እኔ ብቻ ነኝ። እኔ እንደወለደች ነው ከአባቴ ጋር የተለያዩት። አባቴ እዚህ ነው የሚኖረው፣ ግን ደግሞ ያው አይጠይቀንም ምናምን ነገር እና ለዛም ነው እኔ የሆነ ለእናቴ በራስሽ መስራት በልጅነትሽ? ከዚህ በፊት ብዙ ስራዎች እኔ 6ኛ ክፍል እያለሁ ነው ስራ መስራት የጀመርኩትኝ። ከትምህርት ጎን ለጎን ስራ እሰራለሁ። የቤት እቃ እያመጣው በረንዳችን ላይ እሸጥ ነበረ። ችፕስ እና እርጥብ እሸጥ ነበረ። በረዶ እሸጥ ነበር ትምህርት ቤት እየላኩኝ ምናምን። ከትምህርቴ ጎን ለጎን ትምህርቴን ሳላቆም እሰራ ነበረ እና አሁን ደግሞ ያው ከዛ ማሻሻል አለብኝ ብዬ ስላሰብኩኝ ወደዚህ መጥቻለሁ። አሁን እኔ ስላንቺ ማስታወሰው ነገር አለ። ይሄን ካዩ በኋላ ሌሎች ሰዎች ስላንቺ ምን ቢታወሳቸው ደስ ይልሻል? እኔ የማስበው እንዴት መሰለሽ፣ ሰው እኔን ሲያየኝ ሰው በምንም አይደግፍሽ፣ ግን ደግሞ እዚህ ጋር እኔ እህት የለኝም፣ ወንድም የለኝም፣ ብቸኛ ልጅ ነኝ። እዚህ ጋር እኔ ይህን ነገር ለማድረግ ስነሳ ማንም ያበረታታኝ የለም። ከበፊት ጀምሮ ሰራለሁ ብዬሻለሁ አይደለ? ያኔ ስሰራ እንኳን ትምህርትሽ ላይ ትኩረት አድርጊ፣ ገና አይደለሽ እንዴ፣ ልጅ አይደለሽ እንዴ፣ ታውቂያለሽ የኛ ማህበረሰብ እና የሚያስበው በቃ ወዲያው ተምረሽ ስራ አግኝተሽ ምናምን ተቀጥረሽ ጥሩ ደረጃ ወይ ደግሞ በቤተሰብ ወደ ትዳር እንድትገቢ ምናምን ነው። በቃ የሴት ልጅ ህይወት የሚመስላቸው የሆነ ተማር ወይ ደግሞ ታግባ፣ በቃ እንደዛ ነው የአሁኑ ማህበረሰብ እንጂ በራሷ ተነስታ በራሷ ሂዳ ትልቅ ደረጃ ትድረስ የሚል አስተሳሰብ ብዙ የለም ብዬ ነው የማስበው። አለ ግን በትንሹ ነው ያለው እና እንዲህ ወጣቶችን ሰፖርት ምናምን የሚያደርግ የለም። እኔ ስነሳ ይሄን ነገር ለማድረግ ማንም ሰፖርት ያደረገኝ የለም። አሁንም ድረስ ማንም የሚያበረታታኝ የለም። ገና አይደለሽ እንዴ፣ ትንሽ እኮ ነሽ አንቺ። እኔ አበረታታሻለሁ። ገና ነሽ፣ ትንሽ ነሽ፣ ምን አይተሽ ነው አንቺ እንደዚህ የምትጨናነቂው እንዴ? ገና እኮ ነሽ የሚለኝ ሰው በጣም ብዙ ነበር፣ ግን አልሰበረኝም። እኔ ያ ነገር እልክ ነው ያስያዘኝ። ብዙ ሰው ገና ነሽ ደግሞ አትችይም፣ በቃ አንቺ እኮ ለዚህ በቃ አልተፈጠርሽም፣ አልበቃሽም ምናምን፣ ገና ነሽ በቃ ማድረጋችን ያለኛል እና እኔ እዛ ያለው በጣም ያመኛል። ልብ ኬዝ አለብኝ
እና ኩላሊትም ያመኛል እና ብዙ ጊዜ እወድቃለሁ ምናምን ፌንት አደርጋለሁ እና በዛ እችኮ በሽተኛ ናት፣ ነገ የምትሞት ሰው ናት እና በቃ ዘመድ እምላቸው በጣም ቅርብ ዘመድ ምንላቸው እንደዛ ብለውኛል። በቃ እችኮ እንትን ናት፣ በሽተኛ ናት፣ ነገ የምትሞት ደግሞ እቺ ትልቅ ደረጃ ትደርሳለች። እቺ አሁን እናቷን ሰርታ ማኩራት ተምራ ማኩራት ያለባት ልጅ እዚህ መኖር ነበረባት፣ እንደዚህ መሆን ነበረባት፣ እችኮ ታማሚ ናት ይላል። እኔ ብዙ ጊዜ ጓደኝነቴ ከወንዶች ጋር ነው፣ ከሴቶች ጋር ይሄን ያህል አልቀራረብም እና አሉ ሰፈር ውስጥ ጓደኞቼ እና እዛ በሚያዩኝ ነገር ይገምቱኝ እና እቺ በቃ ከወንድ ጋር እንደዚህ የምትንዘላዘል እቺ ዱርዬ ናት ብዙ ነገር ይሉኛል እና ያ ነገር እልክ እንዲይዝ አትችይም መባል አንዳንዴ ችለሽ እንድታሳያቸው እልክ ያስይዝሻል። ለዛ ነገር ሀሳብ ባይኖርሽ እንኳን ችለሽ እንደምታሳያቸው ውስጥሽ እኔ አሁን ነገ ትልቅ ቦታ ደርሼ ምናምን እዛ እናቴ ያለችበት ሀገር ሂጄ እናቴን ይዤ መጥቼ ቤት ገዝቼላት እዚህ ስራ አስጀምሪያት ምናምን ሳኖራት እንዴ ያቺ እንደዛ የተባለችው ልጅ እናቷን እኮ ወሰደቻት ተብሎ ሲባል ያኔ እኔ ደስተኛ ሆናለሁ። ያኔ በሰደቡኝ ሰዎች ፊት አንገቴን ቀና አድርጌ ቆማለሁኝ እና እኔን ሲያዩ እንዲያስቡ የምፈልገው ነገር አትችይም ስትባይ እንደምትችይ ማሳየትን እና አትችይም የሚለው ነገር ሊሰብርሽ እንደማይገባ ጀግና ሊያደርግሽ እንደሚገባ እና እኔ አሁን አልሜ የተነሳው ትልቅ ነገር አለ። ነገ ትልቅ ደረጃ ደርሼ ቤተሰቤን ትልቅ ደረጃ አድርሼ ከቤተሰብ በተጨማሪ ወጣቶችን ሰፖርት እያደረግኩኝ አሁንም ቢሆን ብዙ የሚሰብርሽ ነገር ይመጣል። ሴት ልጅ ስትሆኚ ደግሞ ብዙ የሚሰብርሽ ነገር አለና ያ ነገር እንደማይሰብረኝ ያ ነገር እኔን እልክ ነው የሚያስይዘኝ። በባህሪ እልከኛ ነኝ እና የሆነ ነገር አትችይም ከተባልኩ ችዬ ነው ማሳየትን እፈልጋለሁ። የሆነ ነገርን ተከራክሬ ማሳመንን የምፈልግ አይነት ሰው ነኝ እና ደካማ ጎኔ እናቴ ናት። ሌላ ምንም ደካማ ጎን አለኝ ብዬ አላስብም ከሷ ውጭ። ግን ደግሞ በቃ ለሷ እስከሆነ ድረስ የምለፋው ምንም ብባል ምንም ቢናገሩኝ አትችይም ብባል ችዬ ማሳየትን የምችል አይነት ሰው ሁኜ ራሴን አግኝቼዋለሁ እና አሁንም ብዙ እየጣርኩ ነው። የጣርኳቸውም ነገሮች እየተሳኩልኝ ነው አልሐምዱሊላህ ረብል ዓለሚን። አሁንም ይሳካልኛል ብዬ አስባለሁ እና የማይቻል ነገር እንደሌለ ነው ሰው እኔን ሲያይ እንዲያስብ የምፈልገው። ቅድም እንደነገርኩሽ በተለይ ወጣቶች፣ በተለይ ሴቶች እኔ ከዚህ የበለጠ ብዙ ቁስል አለኝ፣ ብዙ ታሪኮች አሉኝ ብዙ እና ያ ነገር እንኳን እንደማይገድብ እንዲያውቁ ነው የምፈልገው። ምንም ነገር በቃ እንደማይገድባቸው መቻልን ለመድረስ መቻል ጋር ለመድረስ ብዙ መስዋዕትነት እንደሚጠይቅ ሰርቶ ማሳየትን መልፋትን እንደሚጠይቅ እንዲያስቡ ፈልጋለሁ እና ወጣቶች ላይ መስራት ፈልጋለሁ። ለወደፊት በጣም ወጣቶችና እናቶች ላይ በጣም መስራት ፈልጋለሁ እና እንዲያስቡ የምፈልገው በቃ የማይቻል ነገር እንደሌለ። እሺ ነስራ፣ አሁን እስካሁን ያወራሽኝ እንደምትችይ አትችይም የተባልሽውን ነገር እንደምትችይ ነው እና አሁን ደግሞ የነፃ እድል ትምህርቱን የፀጉር ስራ ተሰጥቶሻል፣ ተመቻችቶልሻል። የፀጉር ስራ በነፃ እንድትማሪ ጄቢአይ አመቻችቶልሻል እና እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም ነው የማመሰግነው ይህ እድል ስለተሰጠኝ። መማር የምፈልገው ሙያ ነው እና ከሃይማኖቴ ጋር የማይጋጭ እና ደግሞ ከበፊትም ፍላጎቱ አለኝ። ልጆችን እሰራለሁ፣ ትልልቅ ሰዎችን እዛ በብር እሰራ ነበር እና በጣም ነው የማመሰግነው ይሄን እድል ስለሰጣችሁኝ እና በጣም በቃ የፕሮግራሙ አዘጋጆች በሙሉ በጣም ደስ የሚሉ ልጆች ናቸው። እንዲህ አልጠበቅኩም ስልሽ አንዳንድ ሰው ህይወትሽን ሲሰማ ብዙም እንትን አይልሽም፣ ፍላጎት አይሰጥሽም እና በጣም ካሰብኳቸው በላይ ነው ያበረታቱኝ። በጣም ሰፖርት አድርገውኛል እና በጣም ነው የማመሰግነው። የድርጅቱንም ባለቤት በጣም ነው የማመሰግነው ይሄን እድል ስለሰጠኝ።
እና ሁሉንም ሰው በጣም አመሰግናለሁ። እና ለመጨረሻ ማለት የምፈልገው ነገር ወጣቶች ተስፋ አትቁረጡ። ምንም የማይቻል ነገር የለም እና እኔ ብዙ መናገር የምችለው እና ብዙ ማሳየት የምችለው ቁስል አለኝ። ግን ደግሞ ይሄ ብለሽ የማትነግሪው አለ አንዳንዴ ውስጥሽ ላይ ህመም አይደለ መግለጽ የማትችይው አለ አንዳንዴ እና ብዙ ወጣቶችም እንደዚህ አይነት ሁኔታ ላይ ያሉ አሉ እና ተስፋ እንዳይቆርጡ ምንም አይቻል ነገር እንደሌለ እና ደግሞ ከምንም በላይ እናቴን በጣም ማመስገን እፈልጋለሁ። እዚህ ደረጃ እንድደርስ ያደረገችኝ እሷ ናት። ከብዙ ባለ ሀብት ከሚባሉ ልጆች በላይ አድርጋ ነው ያኖረችኝ። ሳይኖራት አኖራኛለች እና በጣም ነው የምወድሽ፣ በጣም ነው የማመሰግነው። እና ሌላ ደግሞ ማለት የምፈልገው ነገር ነገ ትልቅ ደረጃ ላይ ደርሼ ትደርሻለሽ። ነገ እንደምደርስ አምናለሁ። ነገ ትልቅ ደረጃ ላይ ደርሼ እናቴን ትልቅ ቦታ ላይ ሳደርግ መርሳት የማልፈልጋቸው ሰዎች አሉ። በህመሜ ሰዓት አይዞሽ ያሉኝ፣ ከምንም በላይ አይዞሽ የሚልሽ ሰው በራሱ በጣም ላንቺ እንትን አለው ስልሽ ትርጉም አለው እና አይዞሽ የሚለኝ ያሉኝን ያበረታቱኝን እነዚህን እድሎች ያመቻቹልኝን ብዙ ነገር ያደረጉልኝ ሰዎች አሉና እነሱን አሁን ላይ በጣም ነው የማመሰግናቸው። በጣም ከሚባለው በላይ አመሰግናለሁ። አይዞሽ እኔ የተሰጠሽ የነጻ እድል የፀጉር ስራ ተምረሽበት ትልቅ ደረጃ ላይ እንደምትደርሺ አልጠራጠርም። አመሰግናለሁ። አዎ እደርሳለሁ። እሺ ተመልካቾቻችን፣ ዛሬ ከንስራ ሰዓዳ የነበረን ቆይታ ይሄን ይመስላል። ሌሎቻችሁም የዚህን እድል ተጠቃሚ እንድትሆኑ በየወሩ የምናዘጋጀውን ቻሌንጅ መሳተፍ ትችላላችሁ። ቻሌንጃችን የጄቢኤ ፔጆችን ፈሎ ማድረግ ስክሪንሻት አድርጋችሁ መላክ ይሆናል። ኢንስታግራም፣ ቲክቶክ፣ ፌስቡክ፣ ዩቱብ ፈሎ አድርጋችሁ ስክሪንሻቱን ላኩልኝ። መልካም ቆይታ።